የግሬስ ቲዩብ ቤተሰቦች እንዴት ናችሁ? ትንሽ ጉንፋን ስለያዘኝ ድምጼ ላይ ችግር አለ። በትዕግስት እንድታዳምጡኝ በአክብሮት ጠይቃለሁ። ያው ዛሬ በህልም ፍቺ ነው የመጣሁት። የምፈታላችሁ ህልም ስለ እባብ ይሆናል። እባብ የምታዩ ሰዎች፣ በህልማችሁ እባብ የምታዩ ሰዎች ከራሴ ተሞክሮ ጨምሬ ነው የምነግራችሁ እና ፍቹን በመረጋጋት እና በትዕግስት እንድታዳምጡኝ በአክብሮት ጠይቃለሁ። ዩ ጋይዝ ከዛ በፊት ግን ላይክ፣ ሼር፣ ሰብስክራይብ አድርጉ። ለቤቱ አዲስ የሆናችሁ ሰዎች ፕሊስ እሺ፣ አይታችሁንም ብላችሁ እንዳታልፉ። የማይክሮ ሰከንድ ሁኔታ ነው። ማይክሮ ሰከንድ እናንተ ጋር የሚቀንሰው የሚጨምረው ነገር የለም። ግን ሰብስክራይብ አድርጉ ፕሊስ፣ ይጠቅመኛል። እሺ እና እስከ መጨረሻው አዳምጡኝ። ስለ እባብ ከራሴም ካለኝ ተሞክሮ ተነስቼ ነው ይሄንን ልነግራችሁ ዛሬ የመጣሁት በፊታችሁ። ለምን ካላችሁ ይሄ ነገር ሲሪየስ ስላልሆነ ነው። እሺ እባብ በህልማችሁ የምታዩ ሰዎች ምናልባትም ከዛ በፊት ከመናገሬ በፊት በህይወታችሁ አንዳንድ ምልክቶች እባብ የምታዩ ሰዎች የሚሆንባቸው ምልክቶች ለመጥቀስ እገደዳለሁ። ጋብቻ ላይ ወይ አታገቡም ወይ ደግሞ ካገባችሁ እንደምትፈልጉት አይነት ህይወት ውስጥ እየኖራችሁ አይደለም። ብጥብጥ አለ፣ ንትርክ አለ፣ ጭቅጭቅ አለ፣ ሰላም ማጣት አለ፣ አለመግባባት አለ። እባብ የምታዩ ሰዎች እነዚህ ነገሮች ታያላችሁ። ወይ ደግሞ እጮኛ ይኖራችኋል፣ ይፈርሳል። ፍቅረኛ ይኖራችኋል፣ ይፈርሳል። በማታውቁት ሁኔታ ሪጀክሽን ያጋጥማችኋል። በተደጋጋሚ ስብራት ውስጥ ታልፋላችሁ። ወይ ደግሞ ልጅ እየሞከራችሁ ይጨነግፍባችኋል። መውለድ አልቻላችሁም፣ ወይ ደግሞ አታረግዙም። ወይ ደግሞ ስራ መያዝ አልቻላችሁም። ብትሰሩም ደግሞ ውጤታማ አይደላችሁ። ኢቭን ያላችሁን ነገር የት እንደጣላችሁትና በምን ሁኔታ ስፔንድ እንዳደረጋችሁ እስከማታውቁ ድረስ ግራ ትጋባላችሁ። ምንድነው ያደረኩት? እንዴት እንደዚህ ሊሆን ቻለ ትላላችሁ። በሚቀጥለው አመት፣ በዛኛው አመት ብላችሁ ያቀዳችሁትን አንዳችም ነገር አታሳኩም፣ ወይም ደግሞ ያሳካችሁት ነገር የለም። ሌላው ምንድነው? በቃ ጊዜ እየቆጠረ ሰዓት እየቆጠረ ህይወታችሁ ውስጥ ሀዘን የሚዘራ ነገር ሳታስቡት ውስጣችሁ ይረበሻል፣ በብዙ ይረበሻል፣ ይጨነቃል። በጣም በቃ ተስፋ ትቆርጣላችሁ። የሆነ ምክንያት ይዞ መጥቶ ይከሳችኋል። ከዛ ከብዙ ለቅሶ በኋላ ከብዙ ማማረር በኋላ ወደ ራሳችሁ ስትመለሱ ኢቭን የነበራችሁን ምክንያት እስክትንቁት ድረስ ይደበዝባችኋል። እና በዚህ ሁሉ መካከል ምንድነው ልላችሁ የፈለኩት፣ በህልማችሁ እባብ የሚያሳድዳችሁ ሰዎች ምልክቱን ነው እየነገርኳችሁ ያለሁት። በእርግጠኝነት እናንተ ሰዎች እነዚህን ምልክቶች ታያላችሁ። የምትፈልጉት ደረጃ ላይ አትደርሱ። ወደፊት እየሄድኩ ነው ብላችሁ ስታስቡ ወደኋላ ርቀታችሁ ወደኋላ ተመልሳችሁ ነው የምታገኙት። ወደፊት አንድ እርምጃ ያስኩኝ የምትሉትን ነገር ወደፊት እየራቃችሁ ነው የሚሄደው እና በአጠቃላይ ስኬት የራቃችሁ ሰዎች ናችሁ እናንተ ሰዎች። ስለዚህ ለዚህ ነው ስለ እባብ ዛሬ በህልማችሁ እባብ የምታዩ ሰዎች ብዬ ላወራላችሁ የመጣሁት። ፕሊስ እስከ መጨረሻው አዳምጡኝ፣ ትጠቀሙበታላችሁ። ቀላል ነገር አይደለም። እሺ ይሄ ከዘር የሚመጣ ሲወርድ ሲዋረድ የሚመጣ ወይም ደግሞ በተለያየ አጋጣሚ በሟርት ሊሆን ይችላል፣ በድግምት የሚላክ ክፉ ፍላጻ ነው። በህይወታችሁ ስፒሪቹዋል ዓለም ላይ ነገራችሁን የሚያስር፣ የሚያዘገይ፣ የሚጎትት ክራሽ እንዲያደርግ የሚያደርግ በእናንተ ህይወት ውስጥ ደግሞ ተስፋ መቁረጥን መዝራት የሚፈልግ አጠቃላይ መጨረሻ ላይ እንዴት ነው ብዙ ሰዎች አይታችሁ ከሆነ ተምረዋል እስከዚህ ድረስ ብላችሁ የሆነ ቦታ ላይ አይታችኋቸው በቃ የት ይደርሳሉ የተባሉ ሰዎች፣ እውቀት አላቸው የሚባሉ ሰዎች ነገር ግን ወርደው የማይሆን ቦታ ላይ የምታገኟቸው ከብዙ ተስፋ መቁረጥ ነው ይሄ ነገር የሚመጣው። ብዙ ሞክረዋል እነዛ ሰዎች። ሄዳችሁ ብትጠይቋቸው ለምንድነው ለእንደዚህ ቦታ የደረሳችሁት ብትሏቸው በጣም ብዙ ሞክረው ስላልተሳካ ነው እሺ እዛ ቦታ ላይ የምታዩቸው አብዛኛዎቹ ሰዎች። እና የሀገራችን ሰው እንደዚህ ብሎ ያልፋቸዋል። አይ የት ይደርሳል የተባለው በሬ ልኳንዳ ቤት ተገኘ ነው የሚባል ተረት አለ ነው። ማንኛውም ሰው ወርዶ እንደዛ አይሆንም። ግን እባብ የምታዩ ሰዎች አሁን ወደ ህልም ፍቹ ሲሄድ
በጣም ከባድ ስራ የሚጠበቅባችሁ ሰዎች ናችሁ እናንተ። እኔ በጣም ነበረ በህልሜ እባብ የሚያሳድደኝና በጣም ነበር የሚያሳድደኝ። በጣም አለቅሳለሁ ማለት አለቅሳለሁ። እኔ ሴንስ እባባ ያለው ከዛ ደግሞ በህይወቴ በቃ የሆነ ሰዓት ጠብቆ ወር ሊሆን ይችላል፣ አመታት ሊሆን ይችላል። የሆነ ሰዓት ላይ ሀዘን ይዘራብኛል። በቃ ተስፋ መቁረጥ በትንሽዬ ኬዝ ያስለቅሰኛል። መጀመሪያው ነገር አይሳካም። በጣም ዋጋ ከፍል ነበር። ከዛ ግን የሆነ ሰዓት ላይ እንዴ ለምንድን ነው እንደዚህ መሆኑ ምናምን ብዬ ጾም ጸሎት ገባሁ። ዩ ጋይስ በጣም ረጅም ሰዓት ከእግዚአብሔር ጋር አሳለፍኩ በዚህ ጉዳይ ማለት ነው። እና መጨረሻ ላይ ግን ያየሁት አንድ ነገር ነበረ። ይህ እባብ ገደል ሲገባ ጅብ ያለ በጣም ትልቅ ገደል ውስጥ ከዛ በኋላ ነበረ ስራ መስራት የቻልኩት፣ መቀጠር የቻልኩት። ከዛ በኋላ ነበረ የምፈልገው አይነት እርምጃ መራመድ የጀመርኩት እና ቀላል ነገር አይደለም። ስለዚህ መፍትሄው ምንድነው ካላችሁ በእግዚአብሔር ፊት እንድትሆኑ እፈልጋለሁ። በፈጣሪ ፊት እንድትሆኑ እፈልጋለሁ። በጣም ብዙ ሰዎች ብዙ ስም አውጥተውለት በዚህ ሂዱ በዛ ሊሏችሁ ይችላሉ። ግን የትኛውም መንገድ አያዋጣም። እመኑኝ፣ የትኛውም መንገድ አያዋጣም። ከእግዚአብሔር ውጪ የትኛውም አካል እስራታችሁን አይፈታው፣ እንቆቅልሻችሁን መፍታት አይችልም። ስለዚህ አንድ ነገር ነው መፍትሄው፣ በፈጣሪ ፊት መሆን፣ ራስን ማዋረድ፣ በጾም በጸሎት ራስን አድክሙ በቃኝ ማለት፣ ሸክማችሁን እንዲያወርድላችሁ ለእግዚአብሔር መፍቀድ ለፈጣሪ እና ምናልባት ይሄ ገና ማለት ክርስቲያን ለሆናችሁ ብቻ ነው ማለት አይደለም። የትኛውም ሰው ፈጣሪ አለ ብሎ የሚያስብ ሰው ሁሉ ይመለከታል እና በፈጣሪያችሁ ፊት ውደቁ፣ በፈጣሪያችሁ ፊት ጊዜ አሳልፉ እና ልላችሁ የምችለው ይህን ነው። ስለ እባብ በጣም መጥፎ ነው። የጭንገፋ ስፒሪት ነው። የዘር ማንዘር ስፒሪት ነው። ህይወታችሁ ውስጥ በጣም ብዙ ውስብስብ ነገሮችን የሚያመጣ መንፈስ ነው። በፍጹም ፎርዋርድ ማድረግ አትችሉም። ስኬታማ መሆን አትችሉም እንደዚህ አይነት ነገር የምታዩ ሰዎች። ስለዚህ ከዚህ ነገር ዴሊቨር መሆን ስላለባችሁ ፕሊስ ይሄን ነገር በጥሞና አዳምጣችሁ ተግባራዊ እንድታደርጉት እፈልጋለሁ። ይጠቅማችኋል ብዬ ስለማስብ ነው ይሄንን ያደረኩት። ያለፍኩበት ስለሆነና ከህይወቴ ተሞክሮ የወሰድኩት ስለሆነ ነው ሼር ላደርጋችሁ የወደድኩት። በጣም በእርግጠኝነት ብዙዎቻችሁ በዚህ ጉዳይ ላይ ዋጋ እየከፈላችሁ ነው። አንዳንዶቻችሁ ማግባት ትፈልጋላችሁ፣ አላገባችሁም። አንዳንዶቻችሁ መስራት ትፈልጋላችሁ፣ የፈለጋችሁት እየሰራችሁ አይደለም። አንዳንዶቻችሁ በጣም ትለፋላችሁ፣ እጃችሁ ላይ ምንም የለም። መውለድ ትፈልጋላችሁ፣ ምናልባትም የወለዳችሁ አይደለም። አንዳንዶቻችሁ የምታስቡትና የምትኖሩት ሌላ ሆኖባችኋል። ምናልባት ምድረ በዳ ውስጥ ናችሁ ያላችሁት። ስለዚህ አንድ ነገር እንድላችሁ ፈልጋለሁ። በብዙ መገፋት ውስጥ የምታልፉ ሰዎች፣ በብዙ መገፋት ውስጥ የምታልፉ ሰዎች፣ በብዙ ውርደት ውስጥ፣ በብዙ ዝቅታ ውስጥ፣ በብዙ እየሞከራችሁ ውድቀት ውስጥ የምትኖሩ ሰዎች እመኑኝ ይሄን ነገር አድርጉ። አትሊስት የ21 ቀን ጾም ጸሎት ግቡ። 21 ቀን ጸልዩ፣ ጾሙ። በዚህ ነገር ብቻ ማለት ራስን ዴሊቨር ስለማድረግ ነፃ ስለመውጣት ማለት 21 ቀን ጸልዩ። ነፃ ትወጣላችሁ። እግዚአብሔር ነፃ ያወጣችኋል። የሚፈታ አምላክ ነው። የሚጎበኛ አምላክ ነው። ሸክምን የሚያቀል አምላክ ነው እና እንደዚህ እንድታደርጉ እላችኋለሁ። ዘመናችሁን የሚበላ የሚያንከራትት ለኪሳራ የሚዳርጋችሁ የሆነ ደስ የሚል ነገር አስመስሎ ያመጣላችኋል። ከዛ ያን ሰው ይወስድባችኋል። በብዙ እርግጠኛ ነኝ በተለይ በፍቅረኛ የምትጎዱ ሰዎች ይሄ ነገር ግዴታ ነው ያስፈልጋችኋል። ካንቺ ውጭ ያለሽ ሰውዬ አይንሽን አልየው ካለሽ ኢትስ ኖት ኖርማል። ኢትስ ኖት ኖርማል። ዋች አውት ኦኬ። አይንሽን ከፍተሽ እንድታይ ያስፈልጋል። ኢትስ ኖት ኖርማል። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ካንቺ ውጪ ምናምን ብዙ ብሎሻል ትላንት። ግን ደግሞ ልክ በቃ አንቺ እስክታምኝበት ለዛ ሪሌሽንሺፕ ልብሽ እስክትከፍቺ ብቻ ብሎሽ ከዛ በኋላ ልብሽ እስክትከፍቺ ያን ሪሌሽንሺፕ ስታምኝበት ጓደኛ ቤተሰብ ማሳወቅ ስትጀምሪ አይንሽን ላፈር ይልሻል አይደል? ኢትስ ኖት ኖርማል።
በባህሪው እንደዚህ አይነት መንፈስ ማዋረድ፣ ማሳቀቅ፣ ተስፋ ማስቆረጥ፣ መጣል፣ ወድቀሽ ደግሞ እንድትቀሪ ማድረግ ነው እቅዱ። ስለዚህ ቶሎ ነቂበት። አሁን ቦይፍሬንድሽ ተለየሽ አይደለ? ባልሽ ተለየሽ አይደለ? ጓደኛሽ ተለየሽ አይደለ? እሱ ጋር ማውራትሽን ተይና በርሽን ዘግተሽ ጾም ይጸልይ። ትረስት ሚ ዛሬ ላይ እንደዛ ማድረግሽ፣ ስልክሽን መዝጋትሽ፣ ከሰው ጋር አለመገናኘትሽ የተወሰነ ቆይተሽ ስትመጪ በብዙ ግሬስ እንድትወጪ ያደርግሻል። ትላንት ጠቅጥቆሽ ጥሎሽ የሄደው ሰው ይመለሳል። ባልሽ ነው ይመለሳል። ጠላት የወሰደው ነገር በሙሉ ምርኮሽ ይመለሳል። በቃ ይመለሳል። ስለዚህ እሱ ጋር ከማውራት ከመለማመጥ፣ ክብርሽን ጥለሽ ከመንፏቀቅ ትረስት ሚ ጸልይ። በእግሩ ስር ውደቂ። ታዲያ እግዚአብሔር ይሰማል። እሺ፣ የሚሰማው የሚመልስ አምላክ ነው። በክብር እንደውም ለምንሽ ሳይሆን ለምኖሽ እንዲመለስ ያደርጋል። ስኬት በስኬት ነው የምትሆኚው። ስራ ነው ያጣሽው፣ ስራ ታገኛለሽ። ሰዎች ንቀውሻል፣ ጠልተውሻል፣ ይወዱሻል ኢሚዲየትሊ። ስለዚህ ይሄ መንፈስ መወገድ ስላለበት ከዚህ መንፈስ ለመወገድ ደግሞ ጾሙ፣ ጸልዩ። ይሄ ነው ያዘጋጀውላችሁ መልእክት። እንግዲህ ሌላ ህልም እንዲፈታላችሁ የምትፈልጉ ሰዎች ካላችሁ ያው በብዙ መንገድ እንፈታለን ህልም። ከስር ኮሜንት ላይ ማስቀመጥ ትችላላችሁ። ኮሜንታችሁን እያየሁኝ ቪዲዮ ሰራለሁ፣ ህልማችሁን እመልሳለሁ በተቻለኝ መጠን። ከዛ ውጪ ግን በጣም ወዳችኋለሁ። ልታናግሩኝ የምትፈልጉ ሰዎች፣ ልታማክሩኝ የምትፈልጉ ሰዎች፣ ጓደኞች ማለት በጓደኛ በፍቅረኛ ዙሪያ፣ በባል ዙሪያ፣ በትዳር ዙሪያ፣ በሚስት ዙሪያ ብቻ አይዶንት ኖ በተለያየ ጉዳይ ልታማክሩኝ የምትፈልጉ ሰዎች፣ ህልም ያያችሁ ህልማችሁን እንድፈታላችሁ የምትፈልጉ ሰዎች መልእክት አስቀምጡልኝ፣ መልሳለሁኝ፣ እንገናኛለን። በጣም ነው የምወዳችሁ ጋይስ። ይሄ አዲስ ቻናል ስለሆነ እባካችሁ ከእናንተ ደግሞ አንድ ትብብርን ጠይቃችኋለሁኝ። እስካሁን ድረስ እንዳያችሁኝ እንደሰማችሁኝ ተስፋ አድርጋለሁ። በጣም ነው ማመሰግነው ስላያችሁኝ፣ ተጠቅማችሁበታል ብዬ ማስባለሁኝ። ስለዚህ ሰብስክራይብ ሳታደርጉ፣ ላይክ ሳታደርጉ፣ መልእክታችሁን አስተያየታችሁን ሳታስቀምጡ ግን ዩ ጋይስ እንዳትሄዱ። በጣም ነው የምወዳችሁ። እሺ፣ ሰላም ሁኑ። በሚቀጥለው በእናንተ ሀሳብ ላይ ቪዲዮ ሰርቼ የምንገናኝ ይሆናል። እስከዛው ትናፍቁኛላችሁ። ቻው።